ሰላም ባለትዳሮች የክርስቶስ ቤተሰቦች እባካችሁ መረጃ አለኝ። ይሄ መረጃዬን በእውነት ነው የምለው። በተለይ በዚህ ሰዓት የተደረጉት በእውነት የሚያሳዝን የእህቶቻችን ሞት እጅግ በጣም አዝኛለሁ። ነፍስ ይማር ብያለሁ ማለት ነው። ባለትዳሮች ግን ትሰሙኛላችሁ፣ ወዳችሁ ሳይሆን በግዴታችሁ ማለት ነው። ይህ መናፍስት እየተጫወተባችሁ ነው። ሰላም የሌላችሁ ቤታችሁ ውስጥ እርብሽ ያለ ማለት አንዱ ጸሎት ላድርግ ይላል፣ አንዱ ጸሎት አላደርግም ይላል። ቤተክርስቲያን እንሂድ አልሄድም፣ ብዙ ችግር አለ ማለት በየቤቱ ያለው ችግር ብዙ ነው። ነገር ግን ባለትዳሮች ብቻ አይደለም፣ ነገ ለማግባት የምትፈልጉ የምታስቡ እግዚአብሔር የፈቀደላችሁ ይጠቅማችኋልና ይህ መልእክቴን ስሙኝ ማለት ነው። የተዋህዶ ልጆች እባካችሁ ይህ መናፍስት የምታዋርዱበት በጾም በጸሎት በስግደት ነው። ነገር ግን ይሄ ማርች ወር አሁን ያለንበት ማርች ወር መናፍስቱ ደም የሚገበርበት ከትዳር ላይ እየወሰደን ነፍስ የሚበላበት ሰዓትና ጊዜ ነው አሁን ማለት ነው። በዚህ ጊዜ ግን ይሄ መልእክቴን እንደው እንደ ዋዛ አትለፉት። የቻላችሁ ሼር አድርጉት፣ ኮፒ ሊንክ አድርጉት፣ ለእህቶቻችሁ ለወንድሞቻችሁ አጋሩና ይጠንቀቁ፣ ጸሎት ያድርጉ። ቅዱስ ጳውሎስ እንዳለው ለጸሎት ካልሆነ ፍቅራችሁን ተገላጸሉ፣ ፍቅራችሁን ተሰጣጡ እንዳለው አትከላከሉ እንዳለው ጸሎት ያለው በጣም መሰረታዊ ነገር ጸሎት ላይ እንደው አብራችሁ ብትጸልዩ መልካም ነው። ካልበረታ ግን እሱ አንቺ ጸልይለት፣ እሷ ካልበረታች አንተ ጸልይላት ማለት ነው። ይህ መናፍስት እንዳይሰለጥንባችሁ እግዚአብሔርን በጸሎት አናግሩት፣ በስግደት በጾም በጸሎት አናግሩት። እውነቴን ነው መላችሁ። ማርች ወር በጣም ከባድ ጊዜ ውስጥ ነው። እህቶቻችንን በእውነት አሳጥቶናል ማለት ነው። ባለፈው ዕለት እንዲህ በተክሊል አግብታ አንድ እህታችን በተክሊል አግብታ ራሷን በጣም በሚያሳዝን ሁኔታ ማን እንደገደላት እናውቃለን። ብዙ ነገር በእውነት ነው የምላችሁ ቢወራ ብዙ ነገር ነው ያለው። ይህ መናፍስት እየሰራ ነው እና በሚያሳዝን ሁኔታ ተገድላ ተገኝታለች። አሁን ደግሞ እቺ እህታችንም እንደዚህ ተፈጥሯል። በዚህ አጋጣሚ ይሄ መናፍስት እየሰራ ነው እና እባካችሁ በጸሎት በርቱ፣ እግዚአብሔርን አናግሩት እግዚአብሔርን። በዚህ በሱባኤ ሰዓት ላይ ተጠቀሙበት። ይህን ሱባኤ ሰዓት ላይ ይህን መናፍስት አዋርዱት በስግደት። ብዙ እየተሰራ ነው ያለው በዚህ ሰዓት ላይ እና የተዋህዶ ልጆች ኦርቶዶክሳውያን፣ እኔ እናንተን ምነግረው ምክንያት ስላለኝ ሁሉ ነገር ላይ ምክንያት ስላለኝ ነው ወደዚህ መልእክቴን ማስተላልፈውና በእውነት በድጋሚ ነፍስ ይማር ብያለሁ። ለእህቶቻችን አዝኛለሁ። መናፍስቱን ግን ተቆጣጠሩት። እግዚአብሔርን በጸሎት አናግሩበትና አፉን አዘጉት። በትዳር ላይ ብዙ ችግር አለ። እኔ በግሌ በጣም ብዙ ሰዎች እየመጡ ስለሚያናግሩኝ ነው። እውነቴን ነው። በዚህ ጉዳይ ላይ በጣም ብዙ ሰዎች እያመጡ ስለሚያናግሩኝ ነው ይህንን መረጃ የሰጠሁትና ባካችሁ ይህም መረጃ ዝም ብላችሁ አትዩት። ሰላማችሁ በኢየሱስ ክርስቶስ ይብዛ። ተቃወሙት በጸሎት በስግደት ለማለት ነው። ሰላም ሁኑልኝ።